አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ ረቢል ዓለሚን ማለት ነው። የኔ ክላስ ይችን ትመስላለች ነው የምላችሁ። አሁን ጭስ ምናምን እያጨስኩበት ነው አያት እና ደህና ናችሁ? በተረፈ ነው ያለሁላችሁ አልሐምዱሊላህ። ተመልከቱ፣ ይሄ ሁለት አልጋ ነው ያለኝ። የሌላው ቀን ምን ይላል አሉ ያገሬ ሰው። ሁለት አልጋ ነው ያለኝ። ከአንዱ አንዱ እየተገላበኩ አድራለሁ እላችኋለሁኝ። እና እንግዲህ ዛሬ ከሚስ ነው መሰለኝ፣ ከሚስ ነው ቀኑንም እየረሳሁት ነው መሰል። እና ይኸው ጭሱን ጎፈጥፈጥፈጥ እያረኩት ነው። እና እንግዲህ አላህ ወይሽ ረቢ ያ ረህማን ረሂም ጌታ ወይሽ እንግዲህ አንተ ከይርሻለኝ እንግዲህ እንደው አቦ ከፎቁጥ ከጭቀውጥ ተፎቁጥ ልቀበየህ ነበረ። ይኸው ከኢትዮጵያ ወጥተህ ኳተር አምጥተህ ያው እዚህ ከታች ከላይ ታስብለኛለህ። አሁን ደግሞ ያ ረህማን ረሂም ከመጥረጊያና ከመወልወያ እንግዲህ አንተን ለየኝ። እንግዲህ አንተ በደግ ነገር እንደው ያ ረቢ አንተ ለየኝ፣ ያ ረሂሙ አንተ ክፉ ነገር ሁሉ አንተ ጠብቀኝ፣ ሀገራችንም አንተ ሰላም አድርግልኝ። እና የመዳም ቅመሞችዬ እንዴት ናችሁ? ደህና ናችሁልኝ ነው የምላችሁ። ያለሁላችሁ አልሐምዱሊላህ ረቢል ዓለሚን። እንደውች ነገር እንደው ምን ትመስላችኋለች? አቦሲ ገምቱ። እኔ ደህና ነገር አምጣ እላለሁኝ፣ እሱ በአሻንጉሊት የተሰራ ልጅ ተሰጠኝ። እንደው ደህና ነገር አምጣ እላለሁ። አላህን በአሻንጉሊት የተሰራ ልጅ ሰጠኝ። ያ ረቢ ጌታ ወይሽ እንግዲህ ባሉንም ቤቱንም እንግዲህ እስከነ ቤቱ እስከነ ተሳቢው አሚን በሉ። እንዲያትቀልዱ እናንተ እንግዲህ ከመዲያን ቤት የሚያወጣውን እንግዲህ አንተ ከይርሻቱ ነው ብለህ እንደው ግን እንገራችሁ። ክብረቱ በየት ነው ግን? እንደው ይኸው መዲያን ቤት መጣሁኝ እንደው ልከብር ማለት ነው። ግን እንኳን ልከብር ነጫጭባ ይወጣ በፊቱ። አሁን በፊቱ ወዛም ነበርኩኝ። አሁን ስታዩኝ ገረጣጥቼ ነጫጭባ ሆኛለሁ ማለት ነው። እና የምነግራችሁ ነገር በተረፈ ደህና ናችሁ? እንግዲህ ዛሬ ከሚስ እንግዲህ በደግ ነገር አንተ ከይርሻለሁ እንግዲህ ረህማን ረሂም ጌታዬዋ እንደው አንተ ከይርሻ እንግዲህ ሀገሬን ሰላም አድርግልኝ። ያችሁ ጭቃ ትሻለኛል። እዚህ በሙቀት ተቃጥዬ ልሞት አይደል እንዴ? ያችሁ ሀገራችን ትሻለናለች። እና የምነግራችሁ ነገር ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እሺ። እና እንደዛ ነው የምላችሁ ማለት ነው። እና አላህ በተሻለ ነገር እንግዲህ አላህ ይቀይርልን ያ ረሂሙ ጌታ ወይሽ። ጭሱም እንደምታዩት ወሎ በዱዓ ነው ይታያችኋል። ዋው ንያችሁን ተናገሩ፣ የነያታችሁትን ተናገሩ። ያ ረቢ ጌታ ከማሰቅስ ባንተ ጠብቀኝ። እንደው የምነግራችሁ ነገር ማለት ነው ብሬን በልቶ እንደው ከሚያሰቅስ ባል አንተ ጠብቀኝ ያ ረሂሙ። እንደው አላህን የሚፈራውን እሱ አንተ ስጠኝ፣ ከሚያሰቅስ ባል አንተ ጠብቀኝ። እንደው የኔን ገንዘብ የማይፈልገውን እንደው ስጠኝ አንተ ያ ረሂሙ። ያው ካሁኑ ካላዘጋጀሁት ብዬ ነው፣ ምኞቴን ካሁኑ ላስተካከል ብዬ ነው። እናንተ መንገራቸውማ ግን ወላሂ የምነግራችሁ ነገር ማለት ነው ከሀቅ አሁን ይሄ ምሬን ነውና ግን ለምንድን ነው ሴቶች እናንተ ብር የምትሰጡት ወንድ? ግን ልንገራችሁ እስኪ እናንተ በኮሜንት አሳውቁኝ። ለምንድን ነው ለወንድ ብራችሁን ሰጣችሁ የምታለቅሱት? ከነየሽ ደግሞ ነይተሻል ሰጥተሻል አታልቅሽ። እንደኔ ጨስ እያደረግሽ እንግዲህ እንገርሽ እንደኔ ጨስ እያደረጋችሁ ብራችሁን ለራሱ አይበላባችሁም። እቺ ከባድ ነበር ነው ትቶሽ የሚሄደው ማለት ነው። እና ለወንድ ብር አትስጡ፣ በነያታ ስጡ ነይታችሁ። ግን ይሄን አግብቼው እንደዚህ ከርቶኝ ምናምን ብላችሁ እንዳታለሱ። ላሐውሎ ወለቁወተ ቢላ እኔ ለወንድ ልጅ አልሰጥም ማለት ነው ስነግራችሁ ማለት ነው። ብር እኔ አልሰጥም። እንዶች እኔን ብር ዋላ ሴትዮይቱ እሺ ነጫጭባ ወጥቶ ዝንጉርጉር ሆኜ በሰራሁ ብር አሁን እሱ ቅምጥልጥል እያለ ኢትዮጵያ ይኖራል። ሊዋጣው ማለት ነው።
አቀልዱ። ብር አትስጡ። እኔ ተናግሬያለሁ። ኋላ ብታለቅሱ ይኸውላችሁ ማለት ነው። እና ብር አትስጡ ነው የምላችሁ። ያው ክላሴ ይችን ትመስላለች። ቻርጀርም አለኝ። ይችን የምታህል ቤት ኢትዮጵያ ቢኖረኝ እኔ እዛ አልመጣም ነበር። አሁን እዚህ አንድ ክላስ ቤት ሰተው ብቻዬን 2 አልጋ አለው ቢኖረኝ አልሰደድም ነበር ማለት ነው የምላችሁና ለማንኛውም ማለት ነው ከጎን ሆናችሁ የምታበረታቱ በጣም ቴንክ በጣም አመሰግናለሁ። ከልቤ በጣም አመሰግናለሁ ማለት ነው። ነገራችንን ግን ሰላም አላህ ያድርግልን። ያ ረህመን ረሂም ጌታዬ ወይሽ ማለት ነው። እና እንደዛ ነው የምላችሁ እና በጣም ወዳችኋለሁ። ቴንክ ዩ ማሰላማ